ሰላም ሁላችሁም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ እንግዲህ እንደተለመደው ቻናሌን ሰብስክራይብ እያረጋችሁ እንዲሁም ይህን ቪዲዮ ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ላለው ቤተሰብ እንግዲህ እያበረታታችሁኝ ስለሆነ በጣም ከልብ አመሰግናለሁ። ጉዞ ወደ 1000 እንላለን ማለት ነው። ቤተሰብ እንግዲህ ዛሬ ይዤላችሁ የመጣሁት እንደሚታወቀው የኢዮብና የረዱ ሰርግ በቅርቡ ነበረ። ተጋብተው ነበረ። በጣም ደስ የሚል ሰርግ ነበረ። በዚህ አጋጣሚ በድጋሚ እንኳን ደስ አላችሁ ኢዮብና ረዱዬ። መልካም ጋብቻ፣ ሰርጋችሁ የአብርሃምና የሳራ ያርግላችሁ ላለው እና ቤተሰብ እንግዲህ ዛሬ ይዤላችሁ የመጣሁት በኢዮብና በረዱ ሰርግ ላይ የተፈጠረውን ነገር ነው። እንግዲህ አንዳንዶቻችሁ ደግሞ የተቆጣችሁበትንም ነገር ነው ይዤላችሁ የመጣሁት ማለት ነው። እንደሚታወቀው ማለት ነው ኢዮብና ረዱ ሰርግ ሁላችንም አይተነዋል እና የኢዮብ ወንድሞች እንግዲህ ሶስቱም ወንድሞቹ ሚዜ ነበሩ። ሄኖክም አቤልም እንዲሁም ሀዲስም ሶስቱም ወንድሞቹ ሚዜ ነበሩ። በጣም ነበር ደስ የሚለው። በጣም ደስ በሚል ሁኔታ አሳልፈዋል። ግን ደግሞ እንደሚታወቀው ሁላችንም እንደምናውቀው ሀዲስ የኢዮብ ወንድም ዘማሪ ነው እና ዘማሪ ሆኖ እንዴት ይጨፍራል በሚል በጣም ሁላችሁንም ያስቆጣችሁ፣ አብዛኞቻችሁን ያስቆጣችሁ ነገር ነበረ። እንግዲህ እስኪ እኔ በመጀመሪያ አንድ ጥያቄ ልጠይቃችሁ። በአለማዊ ሰርግ ላይ ሆናችሁ ሚዜ ከሆናችሁ ግድ ነው መጨፈራችሁ አይደለም? ወንድማችሁ አግብቶ የሆነ ጓደኛም ይሁን ዘመድም ይሁን ምንም ሚዜ ብትሆኑ መጨፈራችሁ ግድ ነው። ምክንያቱም እናንተ ካልጨፈራችሁ ልታበላሹ ትችላላችሁ። አዲስ ደግሞ የተቻለውን ነገር እያደረገ ነበር ላለመጨፈር። በጣም ተሳቆ ነበር። እንግዲህ ቪዲዮን እንደምትመለከቱት እንደውም ሰው ግር ብሎ በሚጨፍርበት ሰዓት ላይ አልነበረም እሱ ዳር ላይ ቆሞ ነበር ሲያጨበጭብ የነበረው። ሌሎች ወንድሞቹ ግን እንደሚታወቀው እና አቤልም እነ ሄናም ሲጨፍሩ ነበረ እና ቲክቶክ ላይ እያየው ነበረ። ኮሜንት ላይ የሚያሳዝን ቃል ስትናገሩት ነበረ። የማይሆን ነገር ነበር ስትናገሩ የነበራችሁት አንዳንዶቻችሁ፣ ሁላችሁንም ማለት ሳይሆን። ሃይማኖተኛ ትመስለኝ ነበረ፣ በጣም አስመሳይ ነህ ምናምን፣ ቤተሰቡ እያስመሰለ ነበር እንዴ ቤተክርስቲያን ሰው ይመስሉኝ ነበረ ምናምን ስትሉኝ ነበራችሁ። እንዲሁም ደግሞ በሌላ በኩል ደግሞ ሀዲስን ደግሞ በጣም የተረዳችሁት ነበራችሁ። በዚህ አጋጣሚ በጣም አመሰግናለሁ። በጣም እናንተ የሆነ ጥሩ ጎኑን ብቻ የምትመለከቱ ሰውን የምትረዱ አይነት ሰዎች ናችሁ እንደዛ ያላችሁት። ምክንያቱም በጣም እያያችሁ ነበር። ሀዲስ እኮ በጣም ተሳቋል። በቃ ዳር ሆኖ እንዴት ሲያጨበጭብ እንደነበረ ምናምን እያያችሁ ነበር። ሌሎቹ አቤልና ሄኖክ ሲቀውጡት ነበረ። እሱ ግን ዳር ላይ ሆኖ ነበር ሲያጨበጭብ የነበረው እና በጣም አሳዝኖኛል። የምር እዩት፣ እስኪ እዩት። እውነት በጣም ተሳቋል። የሆነ በቃ ሼም ይዙታል ምናምን። የሆነ ባያጨበጭብ እንኳን ምን ሊባል እንደሚችል አስቡት። በወንድሙ ሰርግ ምናምን በጣም ብዙ ነገር አድርጓል ሀዲስ። በዚህ አጋጣሚ መናገር እንፈልገው እና በጣም ደስ ይል ነበረ ሰርጉ። የሚዜዎችም የሴቷ ሚዜዎችም በጣም ሲቀውጡት ነበረ። ያቸው እንግዲህ እዚህ ጋር ኢዮብ አቤልና ሄኖክ እንግዲህ በጣም በሚገርም ሁኔታ ዳንሳቸውን ሲያሳዩ ነበር። እዩት። አዲስን ደግሞ ዳር ሆኖ በቃ እግዚአብሔርን ጨንቆታል። ዝቅ ብሎ በቃ ማጨብጨብ ነበር ያለው ሀሳብ። ቪዲዮን በሙሉ አሁን ይለቅላቸዋል። ኢዮብ ስታዩት በቃ አንገቱን ድፍት አድርጎ ብቻ ማጨብጨብ ነው የኢዮብ ስራና በጣም አሳዝኖኛል። እና እንግዲህ ቤተሰብ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ቻናሌ ሰብስክራይብ እያደረጋችሁ በድጋሚ ጉዞ ወደ 1000 ላለው ስለምታበረታቱኝ በጣም አመሰግናለሁ። በመጨረሻ ማለት የምፈልገው ነገር እባካችሁ አትፍረዱ። በቃ በማንም ላይ አትፍረዱ ነው ማለት ነው ፈልገው